ሰላም ሰላም ውድ የአርሰናል ፋንዞን ቤተሰቦች እንዴት ቆያችሁልን? ከረጅም ጊዜ መጠፋፋት በኋላ በድጋሚ ተገናኝተናል። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ለቱ አርሰናል የሚመለከቱ መረጃዎች አለፍን። አብራችሁን ቆዩ። አርሰናል በበርንማውዙ አጥቂ ኤሊ ጁኒየር ክሩፕ ላይ ከፍተኛ ፍላጎት እያሳየ መሆኑ ተዘግቧል። ሚኬል አርቴታና የስፖርት ዳይሬክተር አንድሪያ ቤርታ በወጣቱ አጥቂ ላይ ከፍተኛ ፍላጎት አሳይቷል ተብሏል። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ አርሰናልና ማንቸስተር ሲቲ ሁለቱም በደቡብ እንግሊዝ ላይ አስደናቂ ውድድር ዘመን ካሳለፈ በኋላ ስለ ክሩፒ ጥያቄዎችን አቅርበዋል ብሏል። ፓሪስ ሰን ጀርሜንም ተጫዋቹን ከሚመለከቱ ክለቦች መካከል ናቸው። ይህም ስሙን ምን ያህል በፍጥነት እንደዳበረ ስል በርንማውዝ ተጫዋቹን ማቆየት ይፈልጋል። ነገር ግን በ19 ተጫዋቾች ዙሪያ ያለው ፍላጎት ችላ ለማለት አስቸጋሪ የሆነ መጥቷል። ክሮፒ በፕሪሚየር ሊግ የውድድር ዘመን ከታዩት ኮከቦች አንዱ ነው። ለበርንማውዝ ባደረገው የመጀመሪያ የውድድር ዘመን ቆይተው 13 ጎሎችን በማስቆጠር በመጀመሪያ የፕሪሚየር ሊግ የውድድር ዘመን ያንን ቁጥር የደረሰ የመጀመሪያው ታዳጊ አጥቂ መሆናል። በርንማውዝ ክሮፒ ለመልቀቅ አሁን ላይ ምንም ፍላጎት የላቸውም። በርንማውዝ በአንዶኒ ኢራኦላ ዘመን አስደናቂ ዓመት አሳልፏል። ስድስተኛ ደረጃን በመያዝ ለኤሮፓ ሊግ ብቁ ሆኗል። ይህም እሱን ለማቆየት ያላቸውን ፍላጎት በጣም ከፍ ያደርጋልም ተብሏል። ሮማኖ ስለ ክሮፒ በዩቱብ ቻናሉ ላይ እንዲህ ሲል ይናገራል። በገበያ ላይ ያለው ትልቁ እንቁ ነው። በርካታ ክለቦች እንቅስቃሴ ጀምሯል። በፕሪሚየር ሊግ የሚገኙ ግዙፍ ክለቦች ተጫዋቹ ላይ ፍላጎት እያሳዩ ነው። በእርግጠኝነት ልነግራችሁ እችላለሁ። አርሰናል፣ ማንቸስተር ሲቲና ተጨማሪ ክለቦች ተጫዋቹ ላይ ፍላጎት አላቸው። ለአርሰናል ይህ አይነቱ ኢላማ ብዙ ትርጉም ይሰጣል። የአርቴታ ቡድን ፕሪሚየር ሊጉን አሸንፏል። ነገር ግን በእንግሊዝና በአውሮፓ መወዳደር ለመቀጠል ከፈለጉ አሁን የበለጠ የማጥቃት ጥልቀት ያስፈልጋቸዋል። አርሰናል አዲስ አጥቂ ለማግኘት እንቅስቃሴ እያደረገ ነው። አርሰናል ክሮፒን በአጥቂ ኢላማዎቻቸው መካከል አስገብቷል። አዲስ አጥቂ በክረምቱ እጅግ ወሳኝ ይሆናል። ክሮፒን 9 ቁጥር ብቻ አይደለም። ይህም ለአርሰናል ማራኪ ነው። የማንቸስተር ሲቲ ፍላጎት አያስደንቅም። ሁልጊዜም ከፍተኛ ወጣት አጥቂዎችን ይከታተሉ። ክሮፒ በግንቦት ወር በሲቲ ላይ ያስቆጠራት አንድ ጎል ክለባችን ሻምፒዮን ማድረጓም ይታወሳል። ሁለቱ እንግሊዝ ክለቦች አርሰናልና ማንቸስተር ዩናይትድ የኤሲ ሚላኑን ኮከብ ራፋኤል ሊያውን በተመለከተ መደበኛ ጥያቄዎችን ያቀርባል ተባለ። ተጫዋቹም በዚህ ክረምት ከሳንሴሮ ይለቅ ዝግጁ ነውም ተብሏል። ፖርቹጋል ኢንተርናሽናል ከአውሮፓ በጣም አስደናቂ የመስመር አጥቂዎች አንዱ እንደሆነ ረጅም ተመልክቷል። ሊያው በክረምቱ መልቀቁ በሁለቱ እንግሊዝ ትላልቅ ክለቦች መካከል ከፍተኛ የዝውውር ጦርነትን ይፈጥራልም ተብሏል። ታማኙ ኒኮ ሺራ ስለ ራፋኤል ሌያው ዝውውር ያወጣው መረጃ ሁለቱ የፕሪሚየር ሊግ ግዙፍ ክለቦች ተጫዋቹ ሊገኝበት ስለሚችል የውል ስምምነቱ የፋይናንስ ሁኔታዎች ለመረጥ አስቀድሞ ከክፍል መስመር ተጫዋች ተወካዮች ጋር መገናኘታቸውንም አረጋግጧል። ኒኮ ሺራ ሲናገር እንዲህ ለአርሰናል ዩናይትድ በክረምቱ የዝውውር መስኮት ኤሲ ሚላን ለመልቀቅ ዝግጁ ሆነውን እና ፕሪሚየር ሊግ የመጫወት የሚፈልገውን ራፋኤል ሌያውን በተመለከተ መረጃ ጠይቋል። እስካሁን ምንም አይነት ይፋዊ ጥያቄ ባያቀርቡም ብሏል። ሌያው በእንግሊዝ ራሱ ለመፈተሽ ያለው ግልጽ ፍላጎት ዩናይትድና አርሰናል ከፍተኛ እድገት ሰጥቷቸዋል። የክፍ ተጫዋቹ የአውሮፓን ትላልቅ ክለቦች ፍላጎትን እየሳበ ነው። ሌያው ከሴሪ ለመውጣት ያለው ዝግጁነት በገበያ ውስጥ አስደንጋጭ ሁኔታ አስከትሏል። በዚህ ክረምትም በጣም ከሚፈልጉ ተጫዋቾች አንዱ ይሆናልም ተብለዋል። ባየር ሙኒክና ፒኤስጂ ሁለቱም ስለ ጋብርኤል ማርቴል መገኘት ጥያቄ አቅርበዋል ተባለ። ቲም ቶልክ እንዳስነበበው የክለባቸው ተጫዋች ከአውሮፓ ትላልቅ ክለቦች ከፍተኛ ፍላጎት ስቧል የሚለው መረጃ አሁን ላይ እየወጣ ነው። የብራዚል ኢንተርናሽናል አርሰናል አዲስ የግራ አጥቂ ፍለጋውን ሲቀጥም በኤምሬትስ እርግጠኛ ያልሆነ የወደፊት ጊዜም እያጋጠመ ነው። ምንጮች ባየር ሙኒክና ፒኤስጂ የተጫዋቹን እድገት እየተከታተሉ ነው ብሏል። ማርቴልም በአርቴታና በአርሰናል አፎች ከፍተኛ ግምት ሰጥቷል። ነገር ግን ክለቡ የአጥቂ ማጠናከሪያዎችን ፍለጋ ስለ ረጅም ጊዜ የሚለው ጥያቄ ያስነስቷል። ቀዳይ በጠባባቂ ወንበር ላይ ቻምፒየንስ ሊግ የፍጻሜ ጨዋታ መጀመሩም ይታወሳል። ቲም ቶልክ የስፖርት ዳይሬክተር አንድሪያ ቤርታና አርቴታ፣ ሞርጋን ሮጀርስ፣ ኒኮ ዊሊያምስ፣ ራፋኤል ሌያውና ብራድሌ ባርኮላን ጨምሮ በርካታ አማራጮችን እየገመገሙ ነው። ይህም ከቀጣዩ ውድድር ዘመን በፊት የፊት መስመራቸውን ለማጠናከር እንደሚፈልጉ በግልጽ ስል ባየር ሙኒክ የቪንሴንት ኮምፓኒ ማጥቃት ለማጠናከር የሚችሉ አማራጮችን ሲገመገሙ በማርቲኔ ሁኔታ ላይ የቅርብ ጊዜ ምልከታዎች እንዳደረጉም ተዘግቧል። ቲም ቶልክ የቡንደስሊጋው ሻምፒዮኖች በቪንሴንት ካምፓኒ እቅድ ውስጥ ቁልፍ ሰው ለሆነው ሉዊስ ዲያዝ የበለጠ ድጋፍና ፉክክር ለመስጠት ፍላጎት እንዳላቸውም ተሰምቷል። ፓሪስ ሰን ጀርሜን ስለ ማርቴ ጥያቄዎችን ጠይቋል። የፈረንሳይ ግዙፍ ክለብ የክንፍ ተጫዋቹን ገበያ በቅርብ የተከታተለው ቫንቴሊ በተለይም የዝውውር መስኮት ሲከፈት ባርኮላ ከፓርክ ዴ ፕሬስ ከለቀቀ እሱ ለመተካት ከሚመለከቷቸው ተጫዋቾች አንዱ ነውም ተብሏል። ምንጮች የቲም ቶሎ አርሰናል ማርቲኔ በጁሊያን አልቫሬስ ስምምነት ውስጥ ለማሳተፍ ተስፋ ያደርጋሉ። የአትሌቲኮ ፍላጎት እንዳለም እየተሰማ ነው። ቀደም ሲል በቲም ቶልክ እንደተገለጸው አርሰናል አልቫሬዝን ለማስፈረም ባደረገው ውይይት ላይ የተሳተፉ ተወካዮች አትሌቲኮ ማርቲኔልም ሆነ ብራዚላዊ ጋብሪኤል ጄሱስን የስምምነት አካል ሊሆኑ እንደሚችሉ እንዲያውቁም አድርገዋል ብሏል። ሆኖም አልቫሬስ አሁን ወደ ባርሴሎና ለመዘዋወር ትኩረት እያደረገ ሲሆን አርሰናል ሌላ ስምምነት የማግኘት ዕድሉ ከጊዜ ወደ ጊዜ እየራቀ እንዲሄድ አድርጎታል ሲል ቲም ቶልክ ዘግቦታል።
ሚካ ሪቻርድስ ስለ ክለባችን ጠይቆ እንዲህ ሲል ይመልሳል። አሁን ጫናው በአርሰናል ላይ ትንሽ ከፍ ያለ እንደሆነ ያስባል። ነገር ግን የቅጥር ቡድኑ ወሳኛል፣ ምክንያቱም በጣም ጥሩ ቡድን ስላላቸው ነው። አሁን ሌላ አጥቂ ያስፈልጋቸዋል ብዬ አስባለሁ። ካይ ሃቨርትዝ በቴክኒክ ችሎታው እጅግ በጣም ጥሩ ነው። ቪክተር ጊዮከሪስ በመጀመሪያው ውድድር ዘመኑ ጥሩ ውጤት አያስመዝግቧል። ነገር ግን እንደ ጁሊያን አልቫሬዝ ያለ ሰው ማየት ከቻሉ ይህ ለአርሰናል የተለየ ነገር ይሰጠዋል። ጁሊያን በዓለም እግር ኳስ ውስጥ ካሉ ምርጥ አጥቂዎች አንዱ ነው። ከአርጀንቲና ጋር ዓለም ዋንጫን አሸንፏል። ስለዚህ እሱን ካመጡ የተሻሉ ይላሉ። አርሰናል ላይ የግራ ክንፍ ተጫዋች እና ሌላ የመሀል አማካይ ተጫዋች ያስፈልጋቸዋል ብዬ አስባለሁ። ክርስቲያን ኖርጋርድ ማምጣት በተወሰነ ደረጃ በባህሪው ረገድ ጥሩ ጭማሪ ነበር። ማይልስ ሉዊስ ስኬሊ በእርግጠኝነት በዚያ ቦታ ጥሩ መስራት እንደሚችል አስባለሁ። ነገር ግን እንደ ማርቲን ዙቢሜንዲ ያለ ሰው ምርጡን ለማግኘት ኳሱን እንዲይዝና ከዚያ ጨዋታው እንዲያስተካክል ተፎካካሪ ያስፈልጓል ብሏል። ስለዚህ ምናልባትም ከራይስ ጋር በመሀል ሜዳ ላይ የሚጫወት ሌላ ተጫዋች ማምጣት አለባቸው። በተጨማሪም አዲስ አጥቂ ሌላ ከመመሰረት ተጫዋች ካገኙ ለሚቀጥሉት 2 ወይም 3 4 ዓመታት በዋንጫው ላይ መቆየት ይችላሉ ሲል ሚካ ሪቻርድስ ተናግረዋል። ፋብሪዚዮ ሮማኖ ስለ ክለባችን አሁናዊ ወቅታዊ መረጃ ጠይቆ እንዲህ ሲል ይመልሳል። በክረምት ስራ ይበዛባቸዋል። ለአርሰናል 3 ወይም 4 ተጫዋቾች ሊፈርሙ ይችላሉ ብዬ አስባለሁ። ቀደም ብዬ ነገራቸዋለሁ። የክንፍ መስመር ተጫዋች ለአርሰናል ፍጹም ቅድሚያ የሚሰጠው ጉዳይ ነው። አጥቂ በመሀል ሜዳ እና በቀኝ ተከላካይ ቦታ ላይም ዝውውር ሊኖር ይችላል ብሏል ፋብሪዚዮ ሮማኖ። ሲቀጥልም አርሰናል ከጥር ወር ጀምሮ ተጫዋችን ሲመለከት ቆይቷል። በጥር ወር ትክክለኛውን ድረስ ስላላገኘ ተጫዋች አለመጡም። ስለዚህ ገንዘባቸውን ማባከን አልፈለጉም ነበር። አርሰናል በዚህ ክረምት በጣም ስራ ይበዛበታል ብዬ አስባለሁ። ጠቃሚ ገንዘብ ያወጣሉ። ቡድናቸውን በተቻለ መጠን በተሻለ መንገድ ለማጠናከር ይሞክራሉ ብሏል። በፕሪሚየር ሊግ ውስጥ በርካታ ክለቦች ለውጥ ሲያደርጉ እያየ ነው። ሊቨርፑል፣ ማንቸስተር ሲቲ እና ቼልሲ አዲስ አሰልጣኝ ቀይረዋል። አርሰናል ከሚኬል አርቴታ ጋር ወጥነት ይኖራል። ይህም በሚቀጥሉ ዓመት ዋንጫውን ለማሳካት እጅጉን ይረዳቸዋል። ፋብሪዚዮ ሮማኖ በመጨረሻም ስለዚህ ትክክል ተጫዋች ለማምጣት አዳዲስ ፊቶችን ለማካተት እና ከዚያም በማይኬል አርቴታ ስር የማሸነፍ ዘመን ለመቀጠል ይህ እድል እንደሆነ ያምናሉ። ስለዚህም በዚህ ክረምት የዝውውር መስኮት አንድሪያ በርታ ትልቅ እንቅስቃሴ ያደርጋል ሲል ፋብሪዚዮ ሮማኖ አርሰናል ደጋፊዎች አበስሯል። የቀድሞ ክለባችን ተጫዋች ማርቲን ኮሄን አርሰናል የፕሪሚየር ሊጉን ዋንጫ ማሸነፉን እንዲያስቀጥል ጠየቀ። የአርሰናል ሌጀንድ አርሰናል ሊጉን ካሸነፈና በቻምፒየንስ ሊግ ፍጻሜ ላይ ከተገኘ በኋላ በሚቀጥለው ውድድር ዘመን በግልጽ ተፎካካሪ ሆነው እንደሚቀጥሉ አምናለሁ ብሏል። ማርቲን ኮሄን ሲናገር እንዲህ ይላል። አርሰናል የሚቀጥለው ውድድር ዘመን የፕሪሚየር ሊግ ዋንጫ ያሸንፋል። አርሰናል ቀጣይ ዓመት ማን ሊወዳደረው ይችላል? በእንግሊዝ ውስጥ አርሰናል ለመውረድ ዝግጁ የሆነ ቡድን ያለ አይመስለኝም። በርካታ ትላልቅ ክለቦች አሁን ላይ አሰልጣኝ ቀይሯል። ስለሆነም በቀጣይ ዓመትም አርሰናል የሊጉን ክብር ለማሳካት የመጀመሪያው እጩ ይሆናል ሲል ይናገራል። ሆኖም ፕሪሚየር ሊጉ በዓለም እግር ኳስ ውስጥ ካሉ በጣም ተወዳዳሪ ሊጎች አንዱ ሆኖ ቀጥሏል። እንደ ማንቸስተር ሲቲ፣ ሊቨርፑል ያሉ ክለቦች አሉ። እነኚህ ክለቦች በቀጣይ ዓመት በረጅሙ በልጦ ክብሩን እንደሚያስቀጥል አምናለሁ። ለዚህም ሲባል ለአርቴታ በዚህ ክረምት የዝውውር መስኮት ትልቅ ድጋፍ ያስፈልገዋል ሲል ማርቲን ኮሄን ተናግረዋል። የዌስትሃም ዩናይትድ አማካይ በአርሰናል ራዳር ላይ ይገኛል ተባለ። ዌስትሃም በማቲያስ ፈርናንዴዝ ላይ የ80 ሚሊዮን ፓውንድ ዋጋ አስቀምጧልም ተብሏል። ሚኬል አርቴታ የቡድኑ የመሃል ሜዳ ጨዋታ ዘይቤ የበለጠ ለማሻሻል ይፈልጋል። አርሰናል ፈርናንዴዝን ከሚከታተሉ ክለቦች መካከል አንዱ እንደሆነም እንደተዘገበ ይታወሳል። ይሁን እንጂ ዌስትሃም የሚጠይቀው 80 ሚሊዮን ፓውንድ ውድ እንደሆነ ይታመናል። ይህም በዚህ ክረምት በርካሽ እንዲለቅ ምንም ፍላጎት ለች ነገር ግን ዌስትሃሞች ማቲያስ ፈርናንዴዝን በዚህ ክረምት የመልቀቃቸው ነገር 100% እርግጥ መሆኑ ይታወሳል። የአርሰናል የመሃል ሜዳ ሁኔታ የበለጠ ውስብስብ እየሆነ መጥቷል ተብሏል። ማይልስ ስኬሊ በመሃል ክፍል የውድድር ዘመኑ መጨረሻ ላይ ጥሩ ግልጋሎት መስጠት ችሎ ነበር። ይህም የስኬሊ ቆይታ በዝውውር ሁኔታው ላይ እንደገና እንዲታሰብ አድርጎት ነበር። ይህም የስኬሊ ሁኔታ በዚህ ቦታ ሌላ ፈራሚ የማምጣት አስፈላጊነትን ሊቀንስ ይችላል ተብሎ ነበር። አርሰናል ማቲያስ ፈርናንዴዝ ለማዟዝ ሰው ነበር። ነገር ግን አሁን ያለው ሁኔታ በሉዊስ ስኬሊ ዙሪያ ባሉ ውስጣዊ ውሳኔዎች የተመሰረተ ይችላል ተብሎ በመስመር ተከላካይ ቦታ አርሰናል ቲኖ ሊቭራሚንቶ መከታተል ቀጥሏል። ጁሪየን ቲምበርን በተመለከተ አዲስ ኮንትራት ለውጥ የተደረጉ ነው ተብሏል። ክለቡ ከዴክላን ራይስ ጋር የውሉ ድርድር ለመጀመር አቅዷል። ይህም የፋይናንስ ሚዛን ለማስጠበቅና የተጫዋቾችን ሽያጭ ሊያካትት የሚችል ሰፊ የክረምት ስትራቴጂ አካል ነው ሲል ሳሚ ሞክቤል በቢሲ ስፖርቱ ላይ ትላንትና ዘግቦታል። የጣሊያኑ ኮሞ የአርሰናሉን ኤታን ኗሪን ኢላማ ያደረገ ነው ተባለ። ኤታን ኗሪ የመጀመሪያው ቡድን ድሎች አለመኖራቸውን ተከትሎ አሁን ላይ ከአርሰናል ሊለቅ ይችላል ተብሏል። ምንም እንኳን አርሰናል አሁንም ከፍተኛ ክብሮት ቢሰጠውም ኗሪ ክለቡ በዚህ ክረምት ቡድኑን ለማጠናከር ሲያቅድ እንደሚለቀው ይጠበቃል ሲል ግሬም ቤሊ
ዘግቦታል። ዴይሊ ሜል በወጣው ዘገባ መሰረት አርሰናል የብሬንትፎርድ አጥቂ ኢጎር ቲያጎን እንደሚፈልጉ ዘግቧል። ሚኬል አርቴታ በዚህ ክረምት የማጥቃት ክፍሉን ለማጠናከር ይፈልጋል ተብሎ ብራዚል አጥቂ 10 ደቂቃ የውድድር ዘመን አሳልፏል። 22 ፕሪሚየር ሊግ ጎሎችን አስቆጥሮ ከኤርሊንግ ሃላንድ ቀጥሎ ሁለተኛው ከፍተኛው ግብ አስቆጣሪ መሆኑም ይታወሳል። አርሰናል ፕሪሚየር ሊጉን ቢያሸንፍም ተጨማሪ የማጥቃት ኃይል ያስፈልጓል። ቲያጎ በቪክቶር ጊዮከሪስ እና በካይ ሃቨርት ላይ ያለውን ሸክም ሊያቃል የሚችል ጨዋታ ተደርጎ ይታያል። ብሬንትፎርድ ከፍተኛ ክፍያ ቢጠይቅ ይጠበቃል። ጠንካራ የዓለም ዋንጫ ቆይታ ደግሞ የቲያጎን ዋጋ እጅጉን ሊያሳድግ ይችላል ተብሏል። ዘ አትሌቲክስ ላይ በወጣው ዘገባ መሰረት ሞርጋን ሮጀርስ ክለቡ እሱን ለማወቅ ጠንካራ አቋም ቢኖረውም በዚህ ክረምት አስቶን ቪላን መልቀቅ እንደሚችል በርካታ ዘገቦች እያመለከቱ ነው። አስቶን ቪላ አሁንም በውሉ ላይ 5 ዓመት የቀሩ ተጫዋቾች ለማቆየት ዝግጁ ነው። ነገር ግን በፕሪሚየር ሊግና በአውሮፓ ካሉ ከፍተኛ ክለቦች ፍላጎት እያደገ ነው። የፋይናንስ ጫናዎች የተጫዋቾችን ሽያጭ ሊያስገዱ ይችላሉ። ሮጀርስ የቪላ በጣም ጠቃሚ ሀብት ነው የተባለ ማንኛውም ሊኖር የሚያስችል ስምምነት ከዚህ በፊት ከነበረው ዝውውር እጅጉን ከፍ ያሉ ይችላል ተብሏል። አርሰናል፣ ማንቸስተር ዩናይትድ እና ሌሎች በርካታ ክለቦች አሁን ላይ ሞርጋን ሮጀርስን ለማስፈረም ትልቅ ፍላጎት አላቸው ተብለዋል። ማይልስ ስኬሊል ስለ አርሰናል የፊት ቆይታው ጠይቆ እንዲህ ሲል ይመልሳል። ለእኔ ሁሉም ነገር ብሩህ ነው። የአዲስ ዘመን መጀመሪያ ነው። ሁላችንም ወጥተን ህልማችን ለማሳካት ዝግጁ ነበረን። ማይክል አርቴታ በጉዞ ሁሉ በጣም ደጋፊ ስለነበረ ለእሱ በጣም አመስጋኝ ነኝ። እምነቱን መክፈል እንደምችል ተስፋ አድርጋለሁ። በጣም አመስጋኝ ሲል ተናግረዋል። ውድ ቤተሰቦች ለዛሬ ነበር ቆይታ በዚያ በቃ። መልካም ቀን።